እመኑ፣ አሁን ያለንበት ቦታና ወደፊት መድረስ የምንፈልግበት ቦታ መሀል ያለው አንድ ግንብ ብቻ ነው። እሱም እኛ ራሳችን። እሱም ግንብ ነው አልፈን መሄድ ያቃተን። አይምሯችን ጓደኛችን አይደለም። እኛን ለመርዳት ሳይሆን እኛን ፕሮቴክት ለማድረግ ነው የሚፈልገው። ለዛ ነው ከባባድ ነገሮችን ለመስራት ስንነሳ ወይም ደግሞ የወደፊት ግባችንን ለማሳካት ስንፈልግ በጣም የሚከብደን፣ በጣም ስትራግል የምናደርግበት ምክንያት ያ ነው። ምክንያቱም አይምሯችን ፋይት እያደረገን ነው ያለው። ስለ ወደፊት ጎላችን አይመለከተውም። እሱ የሚያገባ አንድ ነገር ምንድን ነው? ዛሬ ላይ ሰርቫይቭ አድርገን እንድንቆም ነው የሚፈልገው። ስለዚህ በዚህ ቪዲዮ ሰልፍ ኢምፕሩቭመንትን እንዲጀምር መንገድ የከፈቱልኝን ነገሮች እንዲሁም ከአይምሮዬ ጋር ዋይድ የሆነ ፋይት ውስጥ እንድገባ የረዱኝ ነገሮችን አካፍላችኋለሁ። የመጀመሪያው ዲሲፕሊን ነው። ዲሲፕሊን ኢዝ ናት ሞቲቬሽን። ሞቲቬሽን ትራሽ የሆነ ነገር ነው። ልክ እንደሚተን ደመና ቁጠሩ። አንዴ የሆነ ነገር ስንጀምር ደስ ይለናል። በቃ ያን ነገር ለመስራት ተነሳሽነታችን ይጨምራል። ግን ከሆነ ጊዜ በኋላ ፌድ አፕ ያደርጋል። ዲሲፕሊን ማለት ግን ጥቃቅን ነገሮችን ላይመስለን ይችላል። ትልቅ ነገር እየሰራ ላይመስለን ይችላል። ግን እነዛን ትናንሽ ነገሮችን ኤቭሪዴይ ማድረግ ነው። ጥሩ ስሜት ባይሰማንም በዛች ሲቹዌሽን ግን ያችን ትናንሽ ነገሮች በየቀኑ መደጋገም ነው ዲሲፕሊን ማለት። ዲሲፕሊን ሲኖረን ስለ ፊሊንጋችን ኬር አናደርግ። ትክክለኛ የሆነ ትልቅ ውጤት ያለው ስኬት በአንድ ጊዜ ትልቅ ነገርን መስራት ወይም ደግሞ ኢንስፓየርድ ስንሆን የሆነን ስራን ሰርቶ ቁጭ ማድረግ አይደለም። ኤቭሪ ሲንግል ዴይ አንዷን ነገር ቁጭ አድርጎ ማለት ኤቭሪ ሲንግል ዴይ። ስለዚህ እንዴት ነው አይምሯችንን ዲሲፕሊንን ትሬን ልናደርገው የምንችለው? እዚህ ጋር ነው ሎተስ ሜተድ የሚባለው ኮንሰፕት የሚመጣው። ሎተስ ሜተድ ማለት ከሎተስ ፍላወር ከሚባል አበባ የመጣ ሜተድ ነው። እናው ሀሳቡ ሎተስ ፍላወር የምትባል አበባ አለች እና እሱ አበባ ስትበቅል ዙሪያዋ ጭቃ ነው፣ ቆሻሻ ውሃ ነው። ግን በዛ ሁላ ፈተና ውስጥ ጠንካራና ሻይኒ ሆና ነው የምታድገው። አብዛኞቻችንም ለማደግ ስንነሳ ዙሪያችን የሚያጋጥሙን ብዙ መዲ የሆኑ ችግሮች አሉ። ሎንግ ተርም ዲሲፕሊን ማጣት ሊሆን ይችላል። የተለያዩ ዲስትራክሽኖች ሊኖሩ ይችላሉ። ሜንታሊም ስትሮንግ ላንሆን እንችላለን። እነዚህን ሁላ ችግሮች ተቋቁመን ማደግ ስንችል ግን እንደዛች አበባ በዛ ሁላ ችግር ውስጥ ማበብ እንችላለን። ስትሮንግ ሆነን ማደግ እንችላለን ማለት ነው። ሁለተኛው ኮንሲስተንሲ ነው። ኮንሲስተንሲ ቢትስ ኢንተንሲቲ ይባላል። በአንድ ቀን ትልቅ ስራ ሰርቶ ዲስአፒር ከማድረግ በየቀኑ ትናንሽ ነገሮችን እየሰሩ ሎንግ ተርም ኮንሲስተንሲ መገንባት ይሻላል። በአንድ ቀን ውስጥ ለረጅም ሰዓት አንድ ስራ ላይ ፎከስ አድርጎ መስራት አይደለም ቁም ነገሩ። ዋናው ምንድን ነው? በየቀኑ የምናደርጋቸው ሲንግል የሆኑ ስራዎች አጭር ሰዓት የሚወስዱ ግን ትልቅ ኢንካም ወደፊት ሊያመጡልን የሚችሉ ስራዎችን መስራት ነው ዋናው። ሰኞ የተሻለ ሰው መሆን፣ ከሰኞ ማክሰኞ የተሻለ ሰው መሆን፣ ከማክሰኞ ረቡዕ የተሻለ ሰው መሆን እያልን ከወር ከአመት እየተሻሻልን ስንሄድ ከ5 ዓመት በኋላ እኛን የሚያክል ሰው ይጠፋል። ኮንሲስተንሲ ስኬታማ ለመሆን ዋስትና ይሰጠናል። ግን ኮንሲስተንሲ አለመሆን ግን ስኬታማ እንዳንሆን ዋስትናውን ይሰጠናል። አንድ ቀን መጽሐፍ ማንበብ የሚታይ አውትካም የለውም። 2 ቀንም እንደዛው፣ 3 ቀንም ግን 4 ቀን 5 ቀን እያለ 100 ቀን መጽሐፍ በተከታታይ ያነበበ ሰው ኦልሬዲ አዲስ ሰው ሆኗል። ሌላ ምሳሌ፣ አንድ ጂም የሚሰራ ሰው አንድ ቀን ጂም ውስጥ ገብቶ ሰርቶ መጥቶ መስታወት ቤ ምንም ለውጥ የለም። በአንድ ቀን ውስጥ 2 ቀን ሰርቶ መጥቶ መስታወት ቤ ምንም ለውጥ አይኖረው። ከ30 ቀን በኋላ ታይኒ ለውጥ ላይ ይችላል። እያለ 2 ዓመት 3 ዓመት ከሰራ በኋላ ግን ትክክለኛ ለውጡን ያን ይመለከተዋል። ከልጅነታችን ጀምሮ እየሰማነው የመጣ ነው አንድ አባባል አለ አይደለም? ድንጋይን አንድ ጠብታ ናት ልትሰብረው የምትችለው እንጂ ትልቅ ወንዝ መጥቶ የድንጋዩን ፖዚሽኑን ይቀይረዋል እንጂ ሊሰብረው አይችልም። ስለዚህ እኛም በየቀኑ የምናደርጋት ጥቂቷ ነገር ናት ነገ ጧት የምናገኘውን አውትካም ልትጨምርልን እና ልታሳድግልን የምትችለው። ሶስተኛው ሰልፍ ሪፍሌክሽን ወይም ደግሞ ራስን መመልከት ነው። ራስን መመልከት ወደፊት ጥፋቶችን ወይም ደግሞ ሚስቴኮችን እንዳንሰራ ይረዳናል። አብዛኞቻችን ከዚህ በፊት የሰራናቸው ሚስቴኮች አሉ። እነሱን ዞር ብለን ስንመለከት ነገ ጧት እንዳንደግመው ይረዳናል። አንድ አባባል አለ ሁላችንም የምናውቀው፣ ስትሄድ የመታ ድንጋይ ስትመለስ ድጋሜ ከመታ ድንጋይ እሱ ሳይሆን አንተ ነህ ይባላል። በህይወታችን ውስጥ ትልቁ ስህተት
ከዚህ በፊት የሰራነው ስህተት መድገማችን። እስቲ ኢማጂን አንድ ሹፌር በተሳሳተ መንገድ ደጋግሞ እየነዳ መድረስ የምፈልግበት ቦታ ደርሳለሁ ብሎ ሲያስብ ዛስ ኢምፖሲብል አይደለ? አብዛኞቻችን ቆም ብለን ለምንድን ነው ይሄ ነገር እየተፈጠረ ያለው? ለምንድን ነው ይሄን ነገር የተሳሳትኩት? ምንድን ነው ማረም ያለብኝ ከትላንትናው ስህተቴ ብለን አንጠይቅ። አቬሬጅ የሚሆነው ኢትዮጵያዊ መሳሳይ የሆነ ኑሮ ነው የሚኖረው። ጠዋት ይነሳል፣ ይሄዳል፣ ታክሲ ሰልፍ ይሰለፋል፣ ስራ ይሄዳል፣ እስከ 11 ሰዓት ሰርቶ ይወጣል። ወይ ደግሞ ትምህርት መሄድ ከሆነ ትምህርት ቤት ይሄዳል፣ እስከ 9 ሰዓት ተምሮ ይመለሳል፣ ቤቱ ይገባል፣ ምግቡን ይበላል። ወይ ቲክቶክ ላይ ነው ወይ የሆነ ኢንስታግራም ላይ ነው። ከዛ በኋላ ምን ይተኛል። ነገ ጠዋትም ያ ነገር ይደገማል። የሆነ ጊዜ ላይ እንዴት ነው ጊዜው እንደዚህ ሮጠው፣ እንዴት ነው እድሜ እንደዚህ ገፋው ብሎ ራሱን ይጠይቃል። ያን ስህተት በሚሰራበት ሰዓት ነበር መጠየቅ፣ ምንድን ያጎደልኩት ነገር የሚለውን ቆም ብሎ ራስን መጠየቅ ያስፈልጋል። ችግሩ መውደቅ አይደለም፣ ከውድቀት አለመማር ነው ትልቁ ችግር የሚመጣው። ለምሳሌ ፕሮፌሽናል አትሌቶችን ተመልከቱ። የውድድሩ ቀን በጣም ደስተኛ ናቸው፣ በጣም ሞቲቬትድ ናቸው፣ በጣም ይሰራሉ። ግን ከዛ ውድድር በፊት ያደረጉት ትሬኒንግ 6 ወር የፈጀው ትሬኒንግ 6 ዓመት በሳምንት 6 ቀን በአመት 6 ወር የፈጀው ትሬኒንግ እንደ ውድድሩ ቀን ኢንተረስቲንግ ነው? እንደ ውድድሩ ቀን ደስ የሚል ነው ብላችሁ ታስባላችሁ? አይደለም አይደል? በየቀኑ ፌል እያደረጉ በየሳምንቱ ፌል እያደረጉ ብዙ ስትራግሎችን እያለፉ ልክ ማታ ይገቡና ዛሬ የወደኩት ነገር፣ ዛሬ ያላሳካሁት ነገር፣ ዛሬ የፈተነኝ ነገር ምንድን ነው እያሉ ጆርናል እያደረጉ እንደዛ ነው እዚህ ደረጃ ላይ እየደረሱ። እስቲ ዛሬ ማታ ራሳችንን ሁላችንም ማለት ነው አንድ ነገር እንጠይቀው። ዛሬ ያሳካሁት ነገር ምንድን ነው ብለን እንጻፈው ወረቀት ላይ። ያን ነገር በየቀኑ እንደጋግመው። ከዛ ከረጅም ጊዜ በኋላ ያለንን ለውጥ ራሳችን እናየዋለን። ምክንያቱም አብዛኛው ሰው የጻፈውን ነገር ይኖራል። አብዛኛው ሰው የጻፈውን ነገር ነው ለማሳካት ሞር እድል የሚከፈትለት። አራተኛው ፌዝ ኤንድ ማይንድ ሴት ነው። ቼንጅ ዩር ቶትስ ኤንድ ዩል ቼንጅ ዩር ወርልድ ይባላል። አስተሳሰባችሁን ለውጡት፣ የምትኖሩበት ዓለም ይለወጣል። በዴይሊ ላይፋችን ላይ አስተሳሰባችን ኔጌቲቭ እና አሉታዊ ከሆነ በምንም ተአምር ፖዚቲቭ የሆነ ላይፍ፣ ፖዚቲቭ የሆነ ፊውቸር ሊኖረን አይችልም። አንዳንድ ሰዎችን ተመልክቻለሁና እውቀቱ አላቸው፣ ተሰጥኦ አላቸው፣ ታለንቱ አላቸው፣ ጊፍቱ አላቸው፣ ይሄ ሁሉ ነገር ተሟልቶ ግን አስተሳሰባቸው ኔጌቲቭ ነው። እዚህ ብቻ የወደቁ ብዙ ሰዎች አሉ። ስለዚህ ማይንድ ሴታችን የተስተካከለ መሆን አለበት። ሌላኛው ፌዝ ወይም ደግሞ እምነት የሚባለው ነገር ነው። እምነት በልምምድ የምናመጣው ነገር አይደለም፣ በተፈጥሮ ያለን ነገር ነው። በሌት ተቀን ውሏችን ውስጥ ሁሉንም ነገር የምናደርገው በእምነት ነው። ዛሬ ተኛና ነገ ጧት እንደምነሳ ስለማምን ለነገ ጧት አቅዳለሁ፣ ለነገ ጧት ምለብሰው ልብስ አዘጋጃለሁ። በምን? በእምነት። የሆነ ካፌ ወይ ሬስቶራንት ውስጥ እንገባና የሆነ ምግብ እናዝና የቀረበልንን ምግብ ሼፉን የሰራውን ሰው አምነ ነው ይሄማ ለጤና ምንም አያደርገኝም እያለን አምነን እንበላለን አይደለም? መጽሐፍ ቅዱስ ላይ አንድ የምወደው ቃል አለ። ብታምኑ ይሄን ተራራ ተነቅለ ወደዛ ሂድ ብትሉት በሄደ ነበር። ተራራን የሚያክል ነገር በእምነታችን ማንቀሳቀስ ከቻለን እንዴት ነው የወደፊት ህይወታችንን አምነን ዛሬ ላይ መቀየር የማንችለው? ስለዚህ ዋናው ኮንሰፕቱ ምንድነው? ዛሬ ላይ የምንሰራው ነገር ለነገ ውጤት እንደሚያመጣልን ማመን። አምኖ ግን ቁጭ ማለት አይደለም። አምነን ዛሬ መስራት ያለብንን ስራ አለመስራት አይደለም። አምነን ግን ዛሬ ላይ የምንሰራው ስራ ነገ ጧት ጥሩ የሆነ አውትካም ያመጣልናል። አምስተኛውና የመጨረሻው ፔሸንስ ወይም ደግሞ ትዕግስት ነው። አብዛኞቻችን ኢንስታንት የሆነ ግራቲፊኬሽን እንፈልጋለን፣ ወይም ደግሞ በአጭር ጊዜ የሚገኝ ለውጥ ወይም በአጭር ጊዜ የሚገኝ ደስታ እንፈልጋለን። የሆነ ነገር ካቀድንና ካሰብን ወደድንም ጠላንም በህይወታችን ትላልቅና በጣም የሚያምሩ ነገሮች ጊዜ ይፈልጋሉ። አንድ ሴኔካ የሚባል የሮም ፈላስፋ ምን ይላል? ታይም ዲስከቨርስ ትሩዝ። ጊዜ እውነትን ትገልጣለች። እኛ አሁን ላይ ባለመታገሳችን ብዙ ነገሮችን ምንፈልጋቸው እየመሰለን እነሱን ነገር ለማግኘት በጣም እንጥራለን፣ ኢፎርት እናሳድራለን። ጊዜ ግን ስለ ፍላጎታችን እውነታውንና ትክክለኛውን ነገር ገልጦ ያሳየናል። ለእኛ ቤስት የሆነው ነገር ምን እንደሆነ በጊዜ ሂደት እንለየዋለን። አሁን ላይ እኮ በጣም ኢፎርት የምናሳድርበትን በጣም ታይም
የምንገልበትን ነገር ከጊዜ በኋላ ምንም እንደማያስፈልገን ልንረዳ እንችላለን። ስለዚህ ጊዜያችንን ጉልበታችንን በከንቱ ነው እየባከነ ያለው። ስለዚህ ለሁሉም ነገር ፔሸንስ በጣም ኪ የሆነው ነገር ነው። ትረስት ዘ ፕሮሰስ ይባላል። ዝግጁ ስንሆን ነው የምንፈልገው ነገር እኛ ጋር ሊመጣ የሚችለው። በየቀኑ የምንወስዳቸው ትናንሽ አክሽኖች ለነገ ስኬታችን እንደ ኢንቨስትመንት ነው የሚቆጠረው ዛሬ ላይ። ኢት ኢዝ ኖት ሃው ሎንግ ዩ ሊቭ በት ሃው ዌል ዩ ሊቭ። ዋናው ነገር ረጅም ኑሮ መኖራችን ሳይሆን ጥሩ ኳሊቲ እና ደስታ ያለው ኑሮ መኖራችን ነው። በስተመጨረሻም እኔ የሰልፍ ኢምፕሩቭመንት ጉዞዬን እንድጀምር የረዱኝ ነገሮች እነዚህ ናቸው። ያው አሁን እዚህ ላይ ወጥቼ ስነግራችሁ ትልቅ ደረጃ ላይ ደርሼ ምናምን አይደለም፣ ግን እንድጀምር የረዱኝን ነገሮች ለእናንተ ላካፍላችሁ ብዬ ነው። በስተመጨረሻ ሁላችንም ማለፋችን አይቀርም። ሁሌ የማስበው ነገር ምንድን ነው? እዚህ ምድር ላይ ያለኝን ህይወት ጨርሼ ሳልፍ መቃብሬ ላይ የሚነበበው የህይወት ታሪኬ አንድ ገጽ ብቻ እንዲሆን አልፈልግም። ለእኔ ትልቁ ውድቀት ተወለደ፣ አደገ፣ ለማንኛውም ሰው ትምህርት ተማረ፣ ስራ ያዘ፣ ተቀጠረ፣ አገባ፣ ወለደ፣ ሞተ የሚል ኑሮ መኖር ነው። በህይወቴ ዋናው ዓላማዬ ከመቃብር በላይ የሚቆም ስራን ሰርቶ ማለፍ ነው። ስለዚህ ራንደም የሆነ ኑሮ ከመኖር የሁላችንም ዓላማ ይሄ መሆን አለበት ብዬ አስባለሁ። ከነዚህ ከነገርኳችሁ ከ5 ኮንሰፕቶች ስትራግል የሚያደርጋችሁ ነገር ካለ ኮመንት ላይ ጻፉልኝ። አብረን ትልቅ ደረጃ እንደምንደርስ አሁንም ተስፋ አደርጋለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ በላይ ጥሩ ቪዲዮዎችን እንደምሰራ ወደፊትም ትልቅ ደረጃ ላይ ደርሼ የት ነበርን አወል ብዬ ስመለከት ወደኋላ የሚያኮራኝን ነገር ሰርቼ ማለፍ እፈልጋለሁ።